ችግራችሁ ተናግሮ ይጣራ። ያላችሁ አንድ ጊዜ እኔ አባቴ ወንድሜ እናቴ ሆነን ሩጫ ያየን ነበር። አንደኛው ሯጭ የኢትዮጵያን እንደዚህ ትታገላት ነበር። ትንሽ በሮጠች ጊዜ እንዶ ዙራ ባባሽ ለብ ወደቀች። የኢትዮጵያ ሯጮቹ ግን አሸንፈው አንደኛ ወጡ። ዛሬ በኢየሱስ እንዲህ የሚታገላችሁ ነገር ዛሬ ከፊታችሁ ይወድቃል። ሄራባው ዙላማ ካትኳት ሄራባው ዙላማ ካምባ የእግዚአብሔር ክብር ባንተ ላይ ይወርዳል ብያለሁ ይለኛል። በኢየሱስ ስም በኢየሱስ ስም ኤራባቦሽ ከፊታችሁ እንደ ኤራባቦሽ እንደ ዳጎን የቆመ የትኛውም እንደ ግድግዳ የሆነ መከራ ቢሆን ችግር ቢሆን ከፊታችሁ ይወድቃል። ስሙ፣ ኢትዮጵያ ውስጥ ነቢያትን አጠፋለሁ ስትል ጭራሽ ሕፃናትን ጠቢባን ያደርጋል። ፕሮቴክሽን ዘመኑን የሚጠብቀው ዘይት አፈስበታል። አንዳች ክፉ አይነካው። እንዲሁ በእግዚአብሔር ቤት ዘመኑ ያልቃል። ካታካማ የምድሪቱ ፈውስ ይሆናል። የምድሪቱ በረከት ይሆናል። ባሪያዬን ዳዊትን አገኘሁት፣ ቅዱስ ዘይትም ቀባሁት። አመፃ በሱ ላይ አይሰለጥንም፣ ክፉ ሰዎችም አይነኩትም። አፈስበታለሁ። ይሄን ዘይት በኢየሱስ ክርስቶስም አፈስበታለሁ። ቀባሁት በጌታ በኢየሱስ። የተጠበቀ ይሁን አለ። ይኸውልህ እንግዲህ ዛሬ የኔን ማይክ ይዞ ነው ያገለገለው አይደል? ይሄ ራሱ ፕሮፌቲክ ነው። መመለሻ የለውም። ይሄ ልጅ ትዘምራለህ። ምን ነው የምትዘምረው? ኦሮምኛ ነው የምትዘምረው? እሺ በለው